ያን ነገር መጀመሪያ ሊጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና خلاص ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወነሰሊ ወነሰሊሙ ዐላ አሽረፊል አንቢያኢ ወኢማሚል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ራሴ ያቀረብኩትን ነገር ከመናገሬ በፊት እስቲ መጀመሪያ ኢንሻአላሁ ተዓላ ወንድማችን አደም ድምጼ ይሰማል አይደል? ይሰማል። ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ። መጀመሪያ መታወቅ ያለበት አብደላህ ብን አባስ አልቂራአቱ ኸልፈል ኢማም የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብደላህ ብን አባስ ነው ያልኳቸው የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ለይሰ አሐዱን በዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ዩእኸዙ ሚን ቀውሊሂ ወዩትረክ ኢላ ረሱለላሂ ሰለላሁ ዐለይሂ ወሰለም። ከነቢዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሑጃ ሊሆንም አይችልም። አንድ ከንግግሩ መካከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድን ነው? አቅዋሉል ዑለማ ዩስተደሉ ለሃ ወላ ዩስተደሉ ቢሃ። የዑለሞች ንግግር ዑለሞች የሚያቀርቡት ሀሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደምን ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገርም ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው። አንደኛው ይሄ ነው። በመጀመሪያ ወንድሜ አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው፣ የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይህንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ብን አብዱል ወሃብም ይህንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ እያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንዴ? ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ አለ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲሳቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ በመቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብደላህ ብን መስዑድን ያው ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብደላህ ብን መስዑድ ተማሩ ብለው ነብዩ ከሰሓቦች ለይተው 4 ሰሓቦችን የጠሩት። ከ4ቱ ሰሓቦች አንዱ አብደላህ ብን መስዑድ ነው። አብደላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሐሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚካሄደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንደ አዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በደዓ ረኪያ ብሎ ማለት
ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በድዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም አንስቶታል ይሄንን ነጥብ። ምንድነው ያለው? ጠሪቀቱን ፊዲኒ ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ነው ያለው፣ በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በእሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም ብያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ የማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ ስብሓነሁ ወተዓላ በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? አፍወን وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا ይሄ እስልምናኮ صراطي መንገዴ ነው مستقيما ቀጥተኛ መንገዴ ነው فاتبعوه ይሄንን መንገድ ተከተሉት ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል፣ ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል ሰሐባ ይፈሰራል። በአራተኛ ደረጃ አቅዋሉ ታቢዒን ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው? እነሆ ቃለ ፊ ቀውሊሂ ወላ ተተቢዑ ሱቡላ ሱቡልን አትከተሉ የሚለው ነገር ላይ ምንድነው ያለው? አልቢድዑ ወሹቡሃት ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። አልቢድዑ መጤ የሆኑ ነገሮችንና ወሹቡሃቲ ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላትን እንከተላለን የሚባል ከሆነ የሰሐቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁን በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላም ዲና። አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ ሱብሓነሁ ወተዓላ ሞልቼላችኋለሁ ብሎ ነገረን። ከሰሐቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሐቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሐቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሐቦች መስራታቸውን አይደለም። ምክንያቱም ሰሐቢ እንደ ሰሐቢ ትልቅ ቦታ አለን፣ ለሰሐቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሒህ አልቡኻሪ 6849ኛው ሐዲስ ምን ይላል? عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ። ኢነ አሕሰነ አልሐዲስ ኪታቡላሂ ከሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። ወአሕሰኑል ሀዲይ በላጩ ደግሞ መመራትም ሀዲ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው።
ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙሕደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ወኢነማ ቱዐዱነ ለአቲ ወማ አንቱም ቢሙዕጂዚን ብለው ጨረሱት። ጃቢር ብን ዓብድላህ ረዲየላሁ ዐንሁ ሲናገር ምን አለ? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ወዐላ ሰውቱሁ ወሽተደ ገደቡሁ ሐታ ከአነሁ ሙንዚሩ ጀይሽን። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምፃቸው ከፍ ብለው ፊታቸው ቀልቶ ምን ብለው ይናገሩ ነበር። ከዚያስ ምንድን ነው ያሉ ሰለላሁ ዐለይሂ ወሰለም? እኔና ቅያማ እኮ እንዲህ ነው የተላክነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲሲ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲይ ሀዲዩ ሙሐመድን ከሁሉም ደግሞ በላጩ መመራት የነቢዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነቢዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲት ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙሕደሳቱሃ ወኩሉ ቢድዓትን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙሕደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓትን ضላላ ወኩሉ አልፋዝ ልዑሙም ነው የተጠቀመው። ወኩሉ ቢድዓትን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረግኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም። አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲትን ብቻና ብቻ ነው። ዕርባድ ብን ሳሪያ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነቢዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? ፈኢነሁ መን የዕሽ ሚንኩም የራ ባዕድ እክትላፈን ከሲራ። ይህንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነኑ ትርሚዚ 2676ኛው ላይ፣ ሱነኑ ብን ማጃህ ላይ፣ ሙስነዱ ልአሕመድ ላይ፣ ሙስተድረክ ዐለ ሰሒሐይኒ፣ ተኽሪጅ ልሙስነድ ላይ፣ ሹዐይብ አርናውጥ ማለት ነው፣ ሸርሑ ሱና ላይ፣ ሙዋፈቀት ልኸበር የሚለው ኢብን ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን። ይህንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሒሕ መሆኑን ለመናገር ያክል ነው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ፈኢነሁ መን የዕሽ ሚንኩም ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ ባዕድ እክትላፈን ከሲራ ብዙ አለመግባባቶችንና ግጭቶችን ይመለከታል፣ ይደርሳል አሉ። ግጭቶችን ያያል። ፈዐለይኩም እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነት ልኹለፋኢ ራሺዲን የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቢበክር፣ ዑመር፣ ዑስማንና ዓሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳት ልእሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰትን ቢድዓ ወኢነ ኩለ ቢድዓትን ضላላ ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ኸላስ በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነቢዩ ንግግር ሲመጣ ግን ካንሰል ይደረጋል። ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የዓብዱላህ ብን ዓባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኝን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም ዓብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሓቦች ንግግር ነው። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሓቦች ንግግር ደግሞ እንለፍ። እስቲ ወደ ሰሓቦች ንግግር እንግባ። ሹፍ ሱብሓነላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ ዓብዱላህ ብን ዓባስ እንዲህ አለ። ዓብዱላህ ብን ዓባስ ጋር ሄጄ ዓብዱላህ ብን ዓባስን የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዐለይከ ቢልእስቲቃማ ወተቢዕ ልአምረ ልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ ልአምረ ልአወለ የቀደምቶችን መንገድ ተከተል። የኛም ማለቱ ነው፣ የኛም ማለቱ የሰሓቦቹም ማለቱ ነው። ዓብዱላህ ብን ዓባስ ሰሓቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባን አልኩብራ የሚለው የኢብን በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ።
ሙዓዝ ብን ጀበል ረዲየላሁ አንሁ ይህንን አተር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አተር ነው ታገኙታላችሁ። የሰሓቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከእሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ ልማል፣ ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነቢዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነቢዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከእናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ ልማሉ፣ ንብረት የሚበዛበት፣ ሰዎች ሀብታም የሚሆኑበት። ወዩፍተሑ ፊሃ ልቁርአኑ ሐታ ያእኹዘሁ ልሙእሚኑ ወልሙናፊቅ፣ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የእኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ፣ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስማሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጅሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ የምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ፣ ሁሉም ሐዲስ እያስተማረ ስለሆነ እንዲሁ አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነቢዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን፣ አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። ዓብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው ዓብዱላህ ብን ዑመር ተናግረዋል። ሸርሑ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብን በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። ዓብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም፣ ተብቃቅታችኋል። ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። አብሽር ሐቢቢ አብሽር። አልሙዕጀም አልከቢር ለጠበራኒ የሚለው መጽሐፍ 8770ኛው ላይ ኢማም ዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ አልኢማን የሚለው ኢማም አልበይሀቂ መጽሐፍ ላይ የምናገኛለን። ሙጅመዕ ዘዋኢድ የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው። ዑለማ ሰለፍ መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድን ነው? ኢማሙ ሻፊዒ የእሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከእሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ አለዚ ላ ኢላሃ ኢላሁ አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የእነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕረፉ ሙሃጅሪን ቢፈድሊሂም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ ናሱ ፊ ዲኒሂም ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። ፈኢነ ሸረል ኡሙሪ ልሙሕደታት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዙህድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው።
አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ፣ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከምመለከት፣ አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጂዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ? አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ብን አብዱልዓዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ ኢማሙ ማሊክ